እስኪ ተጠጋ። ይኸው ተጠጋ። ይኸው ከዚህ በላይ እንግዲህ አትነጫነጭ። አሁን ልጁም ተቀምጧል ብሎ የወለሱ ያስከፈለኛል። ምን ችግር አለው እግሬ ላይ ብትቀመጥ? ኧረ እማዬ ንግር ስንት ያወራን። ትልቅ ሰው ነኝ እኮ በቃ እግሬሽ ላይ ልቀመጥ እንዴ? አይ ትልቅ ሰው መሆነቴ እቃውን ይዘኸዋል አይደል? ደግሞ ረስተኸው እንዳትወርድ። ኧረ እማዬ ድምፅሽን ቀንሽ፣ አጠገብሽ እኮ ነኝ። እቃውን ረስተኸው እንዳትወርድ አልኩ። ይዤዋለሁ፣ ይኸው አልረሳውም። በደንብ አጥብቀህ ያዝ። በቀደምም እንዲህ ነው ስልክን ረስተህ የወረድከው። ኧረ እማዬ ይገርምሻል፣ ልጄ ነው እንዲህ ስታየው ትልቅ ሰው ይመስላል እንጂ አንድ ፍሬ ልጅ ነው። አዎ ትልቅ ሰው ነው የሚመስለው። ኧረ አንድ ፍሬ ልጅ። በቀደም እኮ እንደዚህ ስልኩን ታክሲ ውስጥ ጥሏል። ለዛ ነው ተጠንቀቅ የምለው። ኧረ እባክሽ ስልኩን። አዎ እንዲህ ስታየው ደህና ልጅ ይመስላል አይደል? ደደብ እኮ ነው፣ ቀልብም የለው። ጓደኞቹ ራሱ ብተዋቸው ቁም ነገረኛ ናቸው። ለቤተሰብ ነው አይደል? ያው እሱ ድር በመግቢያ እድሜው ቤት ውስጥ አሻንጉሊት ፊልም ሲያይ ነው የሚውለው። አሁን ራሱ እኮ ከረሜላ ገዛልሃለሁ ብዬው ነው ከቤት የወጣው። ኧረ እማዬ ተይ። ምንድነው ዋሻው? እንደው አንድ ጥያቄ ልጠይቃችሁ። በዚህ ውስጥ ካላችሁ ውስጥ ወላጆች ውስጥ ወንድ ልጃችሁ የሴት ጓደኛ አለው? አዎ። የኔ ከጠየቅሽኝ አለው ሳይሆን አሉት ነው የሚባለው። ኧረ ብዛታቸው። የኔ ራሱ በገርፈውም አልቻልኩትም። እሳት ነው ልጁ። ከየት እንደሚያመጣቸው የውላችሁ። የእናንተ ተገርፈውም አላቸው። የኔ ባስተዋውቀውም አልሆንም። እኔ እኮ በሱ እድሜ መጀመሪያ ልጄ ነው ልጅ አለው። የእውነቴን እንደምላችሁ ሴት ያክስቴ ልጁ ራሱ ሲያወራኝ ተባተባል። አረ እንደው ደግሞ እስኪ ምን እንደሆነ የምታውቁ ንገሩኝ። ቂጡ ላይ የሆነ ነገር ወጥቶበት በትልቁ ውሃ ቋጥሯል። ምን እንደሆነ? አረ እባክህ ምንድነው? ጭራቅ ነው አንበስማ። እማዬ ለማንም እንዳትናገሪ እኔ እኮ ነው ያሳየሁሽ። ምናልባት ቂጡን በስርዓት አይታጠብም ይሆናል። አዎ ጋቢና ያለኸው ሰውዬ ትክክል ሳትሆን አትቀርም። እኔም እሱን የጠረጠርኩት። ትልቀቱን እኮ ብታዩ የቋጠረው ውሃ ደግሞ አሁን ራሱ እንዴት እንደተቀመጠ እኔ እንጃ። አንተ እንዳትፈጨርቀው ብቻ እንዳታጥለቀልቀን። ሹፌር ወራጅ አለ። እኔ ታዲያ የሚከብደኝ ነው የሚመስልሽ? አዋ እኔ እዚህ ቤት ባልኖር አንድ ቀንም መቆየት አትችል። ለምንድን ነው እንዳትነካብኝ ብዬ የነካሁኝ ያልኩ። ምን ይሁን ታዲያ በቃ ተጠቀምኩበት። መቼውን ካንተ ተገላግዬ የምኖረው። አረ ለምን አሁን አትለያየኝም? ይኸውልሽ እኔ ልጄ የሚጣን ብቻ ነው የምፈልገው። ከእሷ ጋር መኖር እንችላለን። አረ እኔም እዝራዬን ብቻ ነው የምፈልገው። እሺ በቃ ታይኛለሽ አሁን። እሺ እዝራዬን አለኝ እዚህ ጋር። ተነሳ አንተ ደግሞ ካጠገቤ። ስርዓትሽን ያዥ አንቺ ሴትዮ። ተነሳ አንተ ደግሞ ወሮ በላ። በቃ ከዚህ በኋላ እነሱ ሁለቱን እንዳታናግራቸው። የምርሽን ነው? አዎ። እሺ ውይ ተገላገልኩ። እንዳትደርሱብን። ስነ ስርዓት አታባትህ እኮ ነኝ። መብቱ ነው፣ አትናገረው። አረ እንደዛ ነው እንዴ? ሚጣ ከዚህ በኋላ ይህንን ወሮ በላናችን ዘላ ያልጠገበች አሮጊት እንዳታናግራቸው። አይ ማን እንደሚጎዳ እናያለን። እንዴ እናንተ ናችኋ። እዝራ ይሄ ይታያል። ስልክን በምን ቻርጀር እንደምታደርግ እናያለን። ጥቁሩ ቻርጀር አለሃ። ጥቁሩ ቻርጀር ማን እንደሆነ ረሳው መሰለኝ። ወይ ድማ ስልኬን በምን ቻርጀር አድርግ ነው? ችግር የለውም እገዛልሃለሁ። እሺ ሚጣ ቻርጀር ከለከልሽኝ አይደለ? ከዚህ በኋላ ቲሸርቶቼን እንዳለብሽ። ኧረ አንተም ሻምፖይን፣ የፀጉር ቅባቴን፣ ኮንዲሽነሬን፣ ሽቶይን አንድ ነገር እንዳትነካ። ኧረ ቢያቸው ከፈለግሽ። እንዴት ነው ራበኝ። ሚጣ እስኪ የሚበላ ነገር አቅርቢ። አረ ምንም የሚበላ የለም። እዝራ ምግብ እንስራ አይደል? አዎ ምን እንስራ? እንጃ። ምስር ይሻላል? ድንች ይሻላል? ስጋ? ለምን ሁሉንም እንስራና እየመረጥን እንበላለን። እሺ የሚያስፈልገውን ነገር ሁሉ ይዘህና። ወይኔ ምን ነው? አረ ምንም ብር የለኝም። ማን ብር እንደሚሰጥሽ ረሳሹ መሰለኝ። ሚጣ እንኪ፣ እነሱ ያሉትን ነገሮች በሙሉ እንሰራለን። እንኪ እንጂ ምንድን ነው? ልጅህን አታውቃትም መሰለኝ። እንቁላል መቀቀል ራሱ እኮ አትችልም። የእውነታቸውን ነው? አዎ። አይ አረ እኔ ራሱ እየራበኝ ነው። እኔም። ታዲያ አማራጩ ምንድን ነው? ቂማችንን እርግፍ አድርገን ብንተው ይሻለናል። እውነትሽን ነው። ትርፉ ረሃብ ነው። አዎ አርፈን አንድ ላይ ሆነን ብንበላ ነው የሚሻለን እኮ። እንደ ውዴ ይቅርታ አድርጊልኝ። ኧረ አንተ ራሱ ይቅርታ አድርግልኝ። ይቅርታሽ። እሺ ወይ ጉድ! እንደ ልጅ እንኮራረፍ። ወይኔ ወገቤ። ሰርተህ ጨረስክ እዝራ? አዎ። እስኪ ደግሞ ጓዳዋን አስተካክላት። አረ እማዬ አልበዛም እንዴ? እኔ ብቻ እኮ ነኝ ስራ የምሰራው። ለምንድን ነው ሚጣ የማትታዘዘው? አንተ ስሜን አትጥራ። ምን ልታመጪ? አየሻት አይደል እማዬ? እውነትህን ነው። ሚጣ ሂጂ ጓዳዋን አስተካክል። ስራው እኔ ነኝ እማዬ። ምንም እየሰራሽ አይደለም። አንተ መተሃለው። አረ እባክሽ። እስቲ ቆይ ምንድን ነው የምትሰሪው አንቺ? የሆነ ስራ ነው በቃ። እሺ እዝራ ጓዳዋን አስለው በቃ። እንዴ ሚጣ ደግሞ እሱ ስራሽን ስጨርሺ ቤቱን ትወለውያለሽ። አሁን ባይወለወልስ ምን ይሆናል? አንቺ ትወለውያለሽ አልኩሽ። አረ እማዬ አየሻት አይደል? ኧረ ጥጋብ። እዚህ ቤት ማን ነው? እኔ ነኝ። እንዴ አይናለም። እማዬ ሶፎ በቃ ተሰርቷል፣ ግን አንድ ቦታ ላይ ወጥ ነክቶት ነው መሰለኝ አለቃሪ።
ማዘር እንዴት ኖት ነው? ይቀመጡ። እሺ እኔ ልጅ እንዴት ነሽልኝ? ቆይ አንዴ ትንሽ ላስተካክልልዎት። ይኸው። እሺ ተባረኪ። አሜን። ደከሞት እንዴ? ውሃ ላምጣ? አይ አልፈልግም። እሺ ቡና ነገር እንኳን ላምጣልዎት? ችግር የለውም የኔ ልጅ፣ ሀሳብሽ ይበቃል። አንተ ተንከስስ እንዴት ነህ? ምን አደረኩ? ዝም በል። ከጓደኞቼ ጋር ሆናችሁ ሰፈሩን ኑሮ እንዳለ እንደምታደርጉት እኔማ የት ሄጄ ሰላም ላግኝ? ኧረ እኔ የምልሽ ግን በቀሉ ሁለቱም ያንቺ ልጆች ናቸው? አይ አንቺ አታዩም እንጂ እኮ እዝራም ስራ ይሰራል። ምን ነው ልጄ? አይ ምንም፣ አሁን ግድግዳውን እያጸዳው ነበር። በጣም ብዙ አሟራ ገባብኝ መሰለኝ። እኔ ልጅ አይ ብዙ ስራ እኮ አልሰራሁም። ሳሎንና ሽንት ቤቱን አጸዳው፣ ምግብ ሰራው፣ ቡና ፈላው። በቃ ሌላ ምንም ነገር አልሰራሁም። እንዴ በቀሉ ግን እቺ ልጅ አታሳዝንሽም? ይሄ ቀይሲ ምን እየሰራ ነው የሚውለው? አይ እሱም እኮ ስራ ይሰራል። ለዝራሁን ጓዴውን አጸዳኸው ማለት ሊገምታ አላጸዳኸውም። ችግር የለውም፣ ምን ያጸደዋለሁ። በቃ እንዲህ ስትደክም ምንም አትይም? አረ እሱም ያግዛታል እኮ። ይኸው አሁንም ለሱ ነው የምትከራከሪው? አረ እንደሱ አይደለም። አይ ለማንኛውም ተይው፣ በዚሁ ሳልፍ ነው ሰላም ልበልሽ ብዬ ገባሁት ነው። እሺ በቃ እሺ፣ ቻው፣ አይዞን። እሺ ልጄ በርቺ። እሺ ሄደች። ኡፍ እዝራ ጓዳውን አጽደው በቃ። እኔ እኮ ነግሬሻለሁ፣ የምትሆን ሰው አይደለችም። አረ ጭራቅ ነች ጭራቅ። እማዬ መጥቻለሁ። ምን ነው ቶሎ መጣ? አይ ገበያው ባዶ ነበር እና ሁሉንም ገዛክ? አዎ ኩሽና አድርጌዋለሁ። ጥሩ። ሽንኩርት ስንት ብር ገዛክ? ኪሎ 130 ብር። ኪሎ 130 ብር? አረ እኔ ትላንትና 70 ብር ነው የገዛሁት። አረ እባክሽ። አረ እንደዛ የተመሸጥም። አዎ ግን ቆይ አይደል እንደዛ መሸጥ ካቆመ ጨምሯል እኮ። አረ ሙሉ ገበያው በ70 ብር ነው የሚሸጠው። የምን ሙሉ ገበያ ነው? አሁን ገበያ አልነበርኩ እንዴ? እኔ አላቅም። እሺ ቲማቲም ገዝተሃል? አዎ። ስንት ብር? ኪሎ 80 ብር። ምን ጉድ ሳይሰማ መስከረም አይጠባሉ። ምን ነው? አረ እኔ 20 ብር ነው የገዛሁት። የእውነትሽን ነው? 20 ብር? አዎ። አንተ ውሻ ብሬን አስበልተህ ይመጣ። አረ እማዬ በእውነት ሙሉ ገበያው ቢዞር እንደዛ የሚሸጥ ሰው የለም። ዝም በል። ሌላ ምንድን ነው የላኩህ? ምስር ስንት ገዛህ? እሺ ምስር 350 ብር ነው። ወየው ጉዴ! በቅርቡ ትደህያለሽ። በቃ እንዴት ምስር በየቦታው በየመንገዱ 15 ብር አይደል እንዴ የሚሸጠው? አንተ ውሻ ተይ በቀሉ ተረጋጊ። ምን እንደምረጋጋው ብሬን የትንበትኖ እኮ ነው የመጣው። እገልሃለሁ። ተይ በቀሉ። ለነገሩ ምን ይታወቃል፣ በዛ ዋጋ ሸጠውለትም ላይሆን ይችላል። ማለት እንዴ ልጆች እኮ ከባድ ናቸው። 5 ብር የገዙትን ዕቃ 150 ብር ነው የሚሉት። ምንድን ነው? ሌብነት ጀመርክ? ምን ማለት? እማዬ ራስ ምታት ነው። ምን ታዲያ መድኃኒት ወሰድሽበት? እማዬ አልገባኝም። አረ ሐኪም ቤትማ እንዳትሄጂ እኮ ጭራሽ ሌላ በሽታ አገኘ እንደሚሉት። እኮ ችግሩ እኮ እሱ ነው። ምንድን ነው? ወይኔ ፈጣሪ ሆይ! አይ አንቺን አይደለም፣ ቀጥይ። ልምጣ? ሂሽ። እና ታዲያ ምንድን ነው? አዎ ትክክል ነሽ። ሻይ ነው የሚሻለው። አረ ፈጣሪ ሆይ ምንድን ነው? እስኪ ተነሻግሽ። ምንድን ነው? ተነሺ። ጫቤት እስኪ ምን እያለች ነው? ተርጉሚልኝ። ወይኔ ይሄ ምልክት ቋንቋ ሁሉንም እቆች እያነሳን ካላሳየናት መቼም አይገባንም። እንዴት? ዝም ብለህ አንዱን ዕቃ እያነሳክ ይሄን ነው ወይ ፈለግሽው በላት። እሺ። አዎ እሱማ ትክክል ነሽ፣ ግን ደግሞ እኔ በኔ በኩል ሳይሆን ትክክል አይመስለኝም። ይሄን ነው? ይሄንን ነው? ይሄ ነው? ውሃ ነው? የውልሻውን ደህና ቀሽር ጠጭበትና ጥቅልል ብለሽ መተኛት ነው። አረ ሶፋ ወጥ ነክቶታል። ጥረጉት ነው ያልኳችሁ።